ምግብ አሰራር ሁኔታ ምን ይመለከታል? እስኪ ወንዶች ምግብ ቢሰሩ ምን ታስባለህ? እስኪ ያው እንግዲህ ዘመናዊነት እስከሆነ ድረስ ወንዶች ምግብ መስራት አለባቸው ብዬ አስባለሁ። መቼም የስልጣኔ እስከሆነ ድረስ አንድ ሰው ሰለጠንኩኝ ሲል የወንድ በእንግዲህ የሴትና የወንድ ስራ ብሎ እኩልነት ስለሆነ ወንድም ወጥ መስራት አለበት። ለምሳሌ አንድ ባልና ሚስቶች ከስራ እንደገቡ ያው ወንድ ልጅ ሴት ልጅ እንጀራ ስትጋግር ወንድ ልጅ ደግሞ ያው ባልየው ወጥ መስራት አለበት። ስለዚህ ሁላችንም ወንዶች ይሄን ስራ የሴት ነው የወንድ ነው ሳንከፋፈል ያው ወንዶችም ሴቶችን ማገዝ። እሺ አቶ ቃላ አሁን ለምሳሌ በአንዳንዶቹ ወንዶች ላይ ምግብ ለመስራት ያሳፍራል። አሁን ለምሳሌ በአንዳንዶቹ የኢትዮጵያ ካልቸር ውስጥ ወንድ ምግብ አይሰራም ብሎ የሚያሳፍሩ ነገሮች አሉ። ይሄ ምክንያቱም ሴቶቹ ወንድ ምግብ ቢሰራ አያገባኝም ብሎ ሴት ብሎ ይሰድቡታል። ይሄንን ሁኔታ እስኪ ምን አድርገህ ታየዋለህ? እስኪ እሺ ይሄን ሁኔታ እንግዲህ በጣም ኋላ ቀርና የመጥፎ አስተሳሰብ መጥፎ ባህል ብዬ ነው የምወስደው። ምክንያቱም ይሄ የሚያሳፍር ነገር አይደለም፣ ስርቆት እንጂ መስራት አያሳፍርም እንደኔ ማለት ነው። እሺ በመሰረቱ ወጥ መስራት ምንም የሚያሳፍር ነገር የለውም። ሴት ልጆችም ደግሞ የወንዶችን ማንነት በመጠበቅ የወንዶችን ክብር ወንዶችንም መስደብ የለባቸው። ሴቶችንም ደግሞ ወንዶችን አክብረው ወንዶችን ደግሞ ሴቶችን አክብረው እኩልነት እስከሆነ ድረስ ሁሉም ምንም ነገር ብዬ ይፈጠራል ብዬ ምንም አላስብም። ግን አሁን ለምሳሌ በእኛ ካልቸር አሁን ለምሳሌ እንደዚህ እየሰራው ብሎ ቢያዩ ይሄ ሴት ነው ብሎ በቃ ላላገባ በቃ መሞቴ ነው ማለት ነው። ግን ነገር ግን እንደዚህ ነገር ግን ጥሩ ነው ብላችሁ ታስባላችሁ? ይማ የተሳሳተ ካልቸር መሆን አለበት። ይሄ የካልቸሩ ሳይሆን የህዝቡ ኋላ ቀርነት መሆን አለበት። ልክ ነው። ምክንያቱም አሁን ሁሉም ሰው ይበላል አብሮ ይሰራል። ይሄ ግን በእኛ የወንዶቹ ጥፋት ሳይሆን የሴቶቹ ጥፋት ነው። ልክ ነው። ሴቶቹ በመራሳቸው ይሄ ምግብ ይሰራል ሴት አያገባኝም ብሎ በጥጋባቸው እንደዛ ያደርጋሉ። ይህ ምክንያት ደግሞ እኛ ደግሞ ሴቶቻችንን ለመርዳት እናስባለን፣ እነሱ ግን ያሾፉብናል፣ ይቀልዱብናል። ስለዚህ ይሄ ምን እናድርገሽ? ለዛው ነው በቃ አሁን በእኛ ካልቸር ለሴቶቹ ምግብ ብቻ እንዲሰሩ እየተደረገ በዚህ ምክንያት ነው። እሺ እንግዲህ አቶ ኬክ እሺ በዚህ ላይ እንግዲህ ይሄ ካልቸር እንዲቀር እስቲ ምን አይነት አስተዋጽኦ ያደርጋሉ? አሁን ይህን ካልቸር እንዲቀር የሚደረገው ዋነኛ መድኃኒት አሁን ለምሳሌ ከተማ ላሉ ሰዎች ቢደረግም ያከናውኑትም አይችልም። ይህን ካልቸር እንዲቀር ግን ይሄ የኋላ ቀርነት እንዲቀር ወንዶች ሁሉ ለምግብ ሲሰሩ ወይም ወጥም ሲያበስሉ ለዓለም መፍራት ማፈርም የለባቸውም። ሴቶች ላይ ያሳፍረኛል የምግብ መስራት ሳይሉ ዝም ብለው መስራት፣ ሴቶችም ቢያወሩባቸው ጀርባቸውን መስጠት፣ እነሱን አልመስማት፣ እነሱ የሚሉትን አልመስማት። ይህንን እንዲያደርጉ ለወደፊቱ ይጠቅማል ብዬ አስባለሁ። እንግዲህ ለቃለ መጠየቃችን በጣም እናመሰግናለን። ሌላ ጊዜ እንገናኛለን። እንግዲህ በድጋሚ እንገናኛለን። ከባልደረባዬ አቶ ኬክ ጋር ሁኜ ይሄን ሪፖርት ሳቀርብላችሁ የነበረው ቃላባቢ ነኝ። መልካም ከሳምንት መልካም ሳምንት። እናመሰግናለን።